ሶፍት ኬክ ወይም ደግሞ ስፖንጅ ኬክ ለመጋገር ወይም ደግሞ ከነፋ በኋላ እንዳይወርድብን የሚረዱ ነጥቦችን ነው ዛሬ ይዤላችሁ የመጣሁት። ብዙ ሰዎች በኮሜንትም ኢቭን ደውላችሁም ትጠይቁኛላችሁ ይነፋና መልሶ ውርድ ይልብኛል ብላችሁኛል እና እንደነፋ እንዲቀር እንዳይወርድብን የሚረዱ ምክንያቶችን ነው እንግዲህ እኔ በራሴ ያየሁትን ይዤላችሁ የመጣሁት። እንደምታዩት ኬኩ በጣም ሶፍት ነው። በትልቁ ፓትራን የጋገርኩት። ባለፈውም ከስተርድ ኬኩን ትልቁን ከስተርድ ኬክ የሰራሁት እንደዚህ አይነት 2 ስፖንጅ ኬክ ጋግሬ ነው የቀባሁት ማለት ነው። ከስተርድ ክሬሙን ቀብቼ የሰራሁት እንዳያችሁት እና በጣም ጣፋጭ በዛ ላይ በጣም ሶፍት የሆነ ኬክ ነው። ቁርስና ለምሳ የላኩት ይሄንን ነበር ማለት ነው። ወደ አሰራሩ ሲሄድ እኔ የሰራሁት በእንቁላልና በእርጎ ብቻ ነው። ወተት አልተጠቀምኩኝም። ነገር ግን በእርጎ ፋንታ ወተት መጠቀም እንችላለን። ግን ዋናው ሶፍት እንዲሆንልን የሚረዱ ምክንያቶችን አንደኛው ኮርን ፍሎር ነው ወይም ደግሞ ኮርን ስታርች ዱቄት። የፉርኖ ዱቄትን አሁን ለምሳሌ እኔ አሁን ያያችሁት 3 ካፕ በዚህኛው 3 ካፕ ዱቄት አድርጌ በጣም ሳልሞላው ማለት ነው 3 ካፕ አድርጌ ያያችሁትን ኮርን ፍሎር ቤት ውስጥ የሚፈጭ አይሆንም። ይሄ የካርቶኑ በቃ ለልጆች ለህፃናት ገንፎ የሚሰራበት ሱቅ ውስጥ የሚሸጥ ኮርን ስታርች ሱፐር ማርኬት ታገኛላችሁ። ኮርን ፍሎር ደግሞ በየሱቁ ነው የምታገኙት። እሱን 4 የሾርባ ማንኪያ ተለቅ ያለ 4 የሾርባ ማንኪያ ለ3 ኩባያ ዱቄት ተጠቅሜ ያለሁኝ እና ኮርን ፍሎር የነፋውን ሊጥ እንዳይመለስ ያደርገዋል ማለት ነው። ሁለተኛው ደግሞ ለብ ያለ ወተት ከፍሪጅ እንዳወጣን አንጠቀሙ፣ ቀዝቃዛ ለብ ያለ ወተት። ሌላ ደግሞ ሶስተኛ እንቁላሉን እንደዚህ ነጩንና ቢጫውን ለያይተን ስንመታው ኬኩ ሶፍት የመሆን ባህሪ ያለው እና ደግሞ እንቁላሉ የፈረንጅ እንቁላል ነው የሚሆነው። የአበሻ እንቁላል አይወፈርልንም። ወደ አሰራሩ ስመለስ ፓትራዬ ትልቅ ስለሆነ ነው እንዳያችሁት ትልቁን ይሄ ዝርጉን ፓትራን የተጠቀምኩት። ስለዛ 8 እንቁላል የተጠቀምኩት። እንቁላል ነጩንና ቢጫውን ክፍል ለየብቻ ካደረኩኝ በኋላ ነጩን መታዋለሁኝ። ከዛ ከመታውት በኋላ ስኳር አድርጌን የመታውት 2 ካፕ ስኳር ነው የተጠቀምኩት። ያያችሁት ስኳር የለካሁበት ካፕ በሱ 2 ነው የተጠቀምኩት። ከዛ 2 ካፕ ስኳር ካደረኩኝ በኋላ መታሁት። ከዛ ከመታውት በኋላ የምፈልገው ውፍረት መጠን ላይ ሲደርስ ፍር እስኪል አልጠበቅኩትም። ቢጫውን ለብቻ አልመታሁትም፣ እዛው የጨመርኩኝ አንድ ላይ መታሁት። ከዛም በኋላ እንዳያችሁት የለካሁት ዘይት አለች። ምናልባት 100 ሚሊ ሊትር ገደማ ትሆናለች። ዘይቱን አደረኩኝ፣ ቫኒላ አደረኩኝ፣ ዱቄቱን ያደረኩት ማለት ነው። 1 ሻይ ማንኪያ ከግማሽ ቤኪንግ ፓውደር። ከዛ ዱቄቱን ከጨመርኩኝ በኋላ እርጎ አደረኩኝ። እርጎን ካደረኩኝ በኋላ ሆምጣጤ አድርጌ ባያችሁት መጠን ውፍረት ሲሆን ፓትራው ላይ እንደዚህ አደረኩት ማለት ነው። ከዛ አስቀድሜ ልክ ዱቄት ምናምን ከመጨመሪ በፊት ኦቭኔን በ165 ዲግሪ በጣም በዝቅተኛ ሙቀት አድርገን ቀስ ብሎ ነው መብሰል ያለበት። ሶፍት ኬክ በ165 ዲግሪ አሞቅኩት። ዱቄት ልጨምር ስል ኦቭኑን ከላይም ከታችም አበራሁት ማለት ነው። እንደ ኦቭናችሁ ከ25 እስከ 30 ደቂቃ ዝግ ባለ ሙቀት አብስለን ማውጣት ነው። ክሽን ያለች ፍርፍርና ቆራጭ ኬክ ምርት ቤት የላኩት ይህንን ይመስላል። ከተመቻችሁ ፎሎ ላይክ አይረሳላለሁኝ። መልካም ቀን።